አሁን ወደ ህይወት መመለስ ብትችል ማንን ትመልስ ነበር? ኢየሱስ ክርስቶስ። መጽሐፍ ቅዱሳቸውን በሶፍት ኮፒ የምታነቡ ሰዎች ጠጋ ብለው፣ ምክንያቱም እዚህ ውስጥ ያለው ነገር በጠቅላላ እዚህ ውስጥ አለ ብላችሁ ከሆነ የምታስቡት በጣም እንደተሳሳታችሁ እኔ ስለተሳሳትኩ ላሳያችሁ ፈልጌ ነው። ታላቁን የእግዚአብሔር ሰው ጉድ ብቻ ጉድ ታላቅ አክብሮት ከእርሱ ጋር ለሚገባው ወደዚህ ጉባኤ ለሚገባው ለእግዚአብሔር ሐልዎት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምናላችሁ ዛሬ በአዲስ ቪዲዮ ለእናንተ መጥቻለሁ። እስከ ፕሮግራም ፍጻሜ አብራችሁን የቆያችሁ ቪዲዮን ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር አሳስባለሁ። በቀጥታ ወደ ዛሬው መርሃ ግብር እናልፋለን። ሕይወት ማለት ከኢየሱስ ጋር መቀመጥ ማለት ነው። ሕይወት ማለት ከኢየሱስ ጋር መዋል ማደር ማለት ነው። ሕይወት ማለት አገልግሎት አይደለም። ሕይወት ማለት በኢየሱስ እግር ስር መቀመጥ ነው። ቋሚ ጊዜ መውሰድ፣ ቋሚ የጸሎት ጊዜ፣ በቀን ውስጥ በተወሰነ ሰዓት ከሚስታችሁ ከባላችሁ ጋር የማትገናኙበት፣ ከጌታ ጋር ብቻ የምትነጋገሩበት የራሳችሁ ኳይት ታይም፣ የጽሞና ጊዜ። ምን ማድረግ? ጌታን ለመፈለግ መጠማት፣ ጌታን ለመፈለግ ራስን ማዋረድ፣ ጌታን ለመፈለግ ቃሉን ማንበብ፣ መጸለይ። የእግዚአብሔር መንፈስ ነው የሚረዳን። ወደ እግዚአብሔር ዙፋን በእምነት እንድንቀርብ ያሳስበናል ቅዱስ ጳውሎስ በመልእክቱ። እንዲሁም ደግሞ ጸሎት የህይወታችን ዋናው አካል። ያው ጊዜ የምንሰጠው ለብዙ ነገሮቻችን ጊዜ ስንሰጥ ለስራዎቻችን፣ ለቤተሰቦቻችን እንዲሁም ለተለያየ ነገሮቻችን ጊዜ ስንሰጥ ለእግዚአብሔር ጊዜ መስጠት በጣም ብዙዎቻችን ይከብድናልና ወደ ጸሎት ወደ እግዚአብሔር መንፈስ መገስገስ እንዲሆንልን ያው ሁላችንም ወደዚያ እንድንቀርብ ጌታ እንዲረዳን ጸሎቴ ነው። ወደ ደቡብ አካባቢ ስትሄዱ የአቮካዶና የማንጎ ተክል በደረሰበት ጊዜና በሌለበት ጊዜ እኩል አይደለም። በሌለበት ጊዜ ቀጥ ብሎ ይቆማል፣ አትደርሱበት። ሲደርስ ግን ዝቅ ይላል። ብዙ ፍሬ ተሸክሟል፣ ዝቅ ይላል። ወንድሜ እግዚአብሔር በውስጥ የሆነ ነገር ሲያስቀምጥ እንዲህ ተገትራ አትቆምም። እንደ እንጨት ዝቅ ማለት ይጀምራል። ብዙ ነገር ተሸክመሃል። ለሁሉም ለአጭሩም ትደርሳለህ፣ ለረጅሙም ትደርሳለህ። በጣም ደካማ የሆነው ይቀጥፋል፣ ደካማም ያልሆነው ይቀጥፋል። ለሁሉ የምትጠቅም ያደርጋል። አያችሁ፣ ቅባት ያለ ትህትና አደገኛ ነው፣ ዋጋ የለውም። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ምን ነበር ሐሳቡ ሲል ትሁት የሆነ ራሱን ዝቅ አድርጎ ማገልገል ነበር ሐሳቡ። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደሚቀባ ነገር አልቆጠረውን። ራሱን ዝቅ አደረገ፣ የባሪያንም መልክ ያዘ፣ በምስሉም እንደ ሰው ተገኘ ይላል። እኔና እናንተ ሊማርክ ባለበት ጊዜ ዝቅ አለና እግር ማጠብ ጀመረ። እግር ማጠብ የባሪያ ስራ ነው። እግር ማጠብ የአገልጋይ ስራ ነው፣ የአንድ የከበረ ጌታ ስራ አይደለም። እሱ ግን ዝቅ አለና እግር ማጠብ ጀመረ። በዚህ ምክንያት ይለናል የፊልጵስዩስ ጻፊ እግዚአብሔርም ያለ ልክ ከፍ አደረገው። አያችሁ፣ ክርስቶስ ኢየሱስ ለኔና ለናንተ አርአያችን ነው። ክርስቶስ ኢየሱስን ነው የምንከተለው። ስናገለግል ዝቅ ብለን እናገለግላለን። ራስን ከፍ አድርገህ አይደለም ከፍ የምትለው፣ ዝቅ ስትል እግዚአብሔር ያከብርሃል። እግዚአብሔር ከፍ ያደርጋል። ሰዎች እንኳን ሊይዙ ቢፈልጉ ስምህን እግዚአብሔር ለነፋስ ይሰጣል። ስንቶቻችንን ከፍታ የምንፈልገው? ከፍታ ትፈልጋላችሁ? ዝቅ በሉ፣ እግዚአብሔር ከፍ ያደርጋችሁ። እንግዲህ ይህንን መልእክት ለብዙዎቻችን ጠቃሚና በጣም እግዚአብሔራዊ የሆነ መልእክት እንደሆነ ስለማስብ ነው። ያው ቃል በጊዜ ሲሆን ያማረ ስለሆነ በትክክለኛው ሰዓት እንደደረሰ ወደ እናንተ አስባለሁ። ዝቅ ማለት መዋረድ አይደለም። ባይዘወይ ዝቅ ማለት ብዙ ጊዜ ሽንፈት ይመስላል፣ ውርደት ይመስላል። አይደለም። ዝቅ ማለት ክብር መታያ ነው። ባይዘወይ ክብር መታያ ነው። ክርስቶስ የተቀመጠባት ያቺ ውርንጭላ ዝቅ ያለ ቦታ ነበረች፣ ክርስቶስ ሲቀመጥባት ከፍ አለች እና እግዚአብሔር መንፈስም በእኛ ውስጥ እንዲኖር ለዘላለም ዝቅ ማለትን ይጠይቃል። ዛፍ ከፍሬው አይደለም የሚታወቀው? ፍሬ ሲኖረው ዛፉ ወደ ታች ዘንበል የማለት ነገር ያሳያል እና ዝቅ ማለት ትልቅ ትምህርት አለው ማለት ነው። ጌታ ወደዚያ እንዲያመጣን ጸሎቴ ነው። ኦርቶዶክሳውያን ተሳስቼ ጴንጤ ከሆንኩኝ ስውሯ ማርያም ውሰዱኝ የሚሉት በእነዚህ ሰዎች የተነሳ ነው። እነዚህ ሰዎች ጴንጤን አይወክሉም። ወንጌል እንዳይሰበክ ሳምባ፣ ነቀርሳ፣ ኮቪድ፣ ካንሰር ሰዎች ናቸው። ጴንጤ አይደሉም እነዚህ። ጴንጤ ማለት የቃሉ ተከታይ። እነዚህ እኮ ጭራሽ ተኝተህ ትበላለህ፣ ሳትሰራ መኪና ትገዛለህ። እውነት ነው። እነዚህ ከመጡ በኋላ ነው እንግዲህ ውርደት
የለበስ ነው፣ በሰው መናቅም የጀመር ነው። አሁን ፕሮቴስታንቲዝም ማንም መጫወቻ የሆነው የሶሻል ሚዲያው በጣም አሳሳቢ ደረጃ እንገኛለን። እነዚህ ሰዎች ዛሬም የማሳያቸው ቪዲዮ አለ። በተለይ አቶ እዩ ጩፋ የሚሰራቸው ድርጊቶች ከቀን ወደ ቀን እየባሱ እየመጡ ነው። በዚህ ቪዲዮ ስለምናየው ችግር የለውም። ስለዚህ እስከ መጨረሻው አብራችሁን ቆዩ። ይህን እውነት እንገልጣለን ማለት ነው። ይህንን እውነት ማስቀጠል የምትፈልጉ ደግሞ ሼር ማድረግ ይኖርባችኋል። ሐሰተኛ ነብይነት ኃጢአት ነው ወይስ ማንነት ነው ከተባለ ማንነት ነው። ምክንያቱም መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ሐሰተኛ ነቢያቶች ተጠበቁ ነው የሚለው። ስለዚህ ምንድነው የሚላቸው? ተኩላ። መጽሐፍ ቅዱሳችን የዳኑ አማኞችን በጎቼ ብሎ ነው የሚጠራቸው። ስለዚህ ሐሰተኛ ነብይነት ኃጢአት፣ ይሄ እንደማንኛችንም እንደምንሰራው ምናምን እንደ ውሸቱ እንደምናምኑ ኃጢአት ሳይሆን እሱ በንስሐ የምንመለሰው ነው። ሐሰተኛ ነብይነት ግን ተኩላ ነውና የሚለው ጉዳዩ የጥፋት ኃጢአት የመስራት ጉዳይ ሳይሆን የማንነት ጉዳይ ነው። በሐሰተኛ ነቢያቶች እጅ ጌታን ተቀብያለሁ ብላችሁ የምታስቡ ሰዎች እነሱ እጃችሁን ዘርግታችሁ እንድትቀበሉ ያደረጉት ጌታ ኢየሱስ ክርስቶስን አይደለም። ራሳቸው ሳይድኑ እናንተን እንድትድኑ ምክንያት ሊሆናችሁ አይችሉም። ራሳቸው ያልተቀበሉትን ጌታ ነው ያስቀበሏችሁ ማለት ነው። በሐሰተኛ ነቢያቶች እጅ ጌታን ተቀብያለሁ ብላችሁ የምታስቡ እነሱ አዳራሽ የምትመላለሱ ሰዎች ኖሯችሁ አትድኑ። በተአምር ከተኩላ እጅ ጌታን ተቀብለህ በግ ልትሆን አትችልም። ወንደርፉል ብሬ። ይሄ አጠር ምጥን ያለች እውነተኛ መልእክት ናት። ባይዘይ ብዙዎች እንግዲህ ጌታን ተቀበሉ ተብሎ ሰበብ የሚፈጠርባቸው እነዚህ ሰዎች ሐሰተኛ እንዳልሆኑ የሚቀመጥባቸው ምልክት ይሄ ነው። ብዙዎች ጌታን ይቀበላሉ ነው። በተኩላ እጅ ጌታን ቢቀበሉ በጎች ሊሆን አይችልም፣ የሚበሉ ነው የሚሆኑት። በውስጣቸው ያለውን ፍሬ የሚያጠፉ ነው የሚሆኑት እንጂ ስበው ወደ ጨለማው ዓለም ወደ ዘላለም ገሃነም ነው የሚከቷቸው እንጂ በፍጹም እግዚአብሔርን ወደ መምሰል ሊያሳድጓቸው አይችልም፣ ፍሬ ስለሌለባቸው። ስለዚህ ተኩላ ጋር ተቀምጠ በግ ልትሆን አትችልም ነው ወገን። እየነቃ ይሄ አጋንንት አሰራር ስለሆነ እነዚህ ሰዎች የሚሰሩት ከእነዚህ ሰዎች ማምለጥ አለበት በቶሎ። የት ነው የምትኖረው? ድሮ የት ነበር የምትኖረው? ክፍለ ሀገር ወላይታ። ወላይታ። እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ። ፓስተር የወንድማችን እናት አባቱ እህት ወንድሞቹ ጓደኞቹ ቢናፍቁት ወደ ሀገሩ አይመለስም ማለት ነው። ተወልዶ ያደገባት ሀገር ወላይታ ቀው መንደሩ ቢናፍቀው ወደ ወላይታ አይመለስም ማለት ነው። ፓስተር በጣም ይቅርታ አድርግልኝና የነግር ለኔ ከእርግማን አይተናነስም። ቤተሰብ ይሄ ወንድማችን ከወላይታ ከወጣ ስንት ዓመት እንደሆነ ስሙት። ሰባ ከገባው 13 ዓመት ነው። ምንም አልያዝኩም። በቃ ዝም ብዬ ማንኛውም ስራ ይዛለሁ። ምንም አይታይም። ቤተሰብ ወንድማችን ከወላይታ ከወጣ 13 ዓመት ሆኖታል። እንግዲህ ፓስተሩ አትመለስም ብሎ ቃል አውጥቷል። እሺ ይሁን፣ ግን እኔ ከፓስተሩ የሆነ ነገር ስጠብቅ ነበር። እሱን ወደ ወላይታ አትመለስም ካል ማለት ነው እናት አባቱን ወንድሞቹ ማለት ነው ወደ አዲስ አበባ እንዲመጡ ቃል ያወጣለታል ብዬ ስጠብቅ ፓስተሩ ግን ምንድን ነው ያለው? ሰካካ ፓስተር ያንተ ምንድን ያደረገው? ሳካ ቡካዩ ሳካ ስትል እኔ በጣም ነው ያዘንኩት። ተምሬን ነው እኔ የሆነ ማስተካከያ ማሻሻያ አድርገለት ማለት ነው እንዲመለስ ቤተሰቦቹን አትሊስት እንደ ማለት ቃል ብታወጣለት በጣም ደስ ይለኛል። አመሰግናለሁ። እኔ ልጅ ገደለው። ባይ ዘ ዌይ ሳይለንት ኪለር ዘበ ብሎ የሚገል ነው የመሳሪያና እነዚህ ሰዎች እንግዲህ የውቀት ያጡ ናቸው። ሲናገሩ መልእክታቸውን የሚያጸዱት እንግዲህ ካካካካካ በማለት ነውና መቼ እንደምትነቁ አላቅም። ከእንቅልፋችሁ ብዙዎቻችሁ ራይዝ የምታረጉት መቼ እንደሆነ አላቅም። አሁን የምናየው ቪዲዮ ከዚህ ጋር ስለሚያዝ በተለይ ነገርየውን አላረዝምባችሁና ቪዲዮን እንየውና ሀሳብ አስተያየት ታስቀምጣለሁ። ታላቁን ጉድ ብቻ የለም ጉድ ታላቅ አክብሮት ከእርሱ ጋር ለሚገባው ወደዚህ ጉባኤ ለሚገባው ለእግዚአብሔር ሀልዎት ለእግዚአብሔር ህልውና ክብር እየሰጣችሁ የእግዚአብሔርን ሰው ነቢይ እዩ ጩፋን በታላቅ አክብሮት ተቀበሉት።
አመፀኛ ህዝብ ስትሆን የእውነትን ፍቅር ያንን የትህትናውን ጌታ ኢየሱስ ክርስቶስን ስትንቀው እሱን ማክበር ስትተው ራሱ እግዚአብሔር የስተትን አሰራር ይልክብሃል። ይህ ተላልፎ መሰጠት ነው። ህዝቤ ጃኬቱን፣ ኮቱን፣ ልብሱን ምኑን ሳይል ላቡን እየጠረገ እየሳመ ሲሳለመው ስታዩ በእጅጉኑ ተላልፎ መሰጠት ነው። አስቀድሞ ግንብ አንሳለምም፣ ምስለ አድኖ አንሳለምም፣ ማርያምም ገብርኤልም ማንም ምንም አይደሉም ሲል የነበረ ህዝብ መልሶ ዛሬ ግን ከሱ በታች የሆነውን አንድ የሰውን ስብዕና እንኳን ማሟላት የማይችል አጭበርባሪን ሰው በዚህን ያክል ደረጃ ሲያመልክ ስታዩ ይሄ እግዚአብሔር አሳልፎ ሲሰጥ ካልሆነ በስተቀር ባለመታዘዝ የተነሳ ለቅጣት ተላልፈ መሰጠት ካልሆነ በስተቀር ይሄ በረከት አይደለም። ቢኮዝ ተመልከቱ እስኪ መጽሐፍ ቅዱሳችን ስትመለከቱ ጌታችን ኢየሱስ እግር እያጠበ አገለገለ። በህዝብ መካከል ዝቅ ብሎ ከአመንዝሮች ጋር ከትንሹም ከትልቁም ጋር ህፃናት እንኳን የሚጠመጠሙበት ኖርማል ሆኖ አገልጋይ ነበር እንጂ እንደ ንጉሥ አልተመላለሰም። እኔ ጌታና መምህር ስሆን በመካከላችሁ ግን እንደ አገልጋይ ነኝ አለ። እነ ኢዩ ጩፋ ግን ቢሮአቸው ስንተኛ ፎቅ ላይ እያለ ከስር ደግሞ አዳራሽ እያለ በካሜራ ኮኔክት አድርገው ከዛ በኋላ ያስነግራሉ። እኔ እዚህ ቁጭ ላለው እናንተ ከታች እንዲህ ትላላችሁ ብሎ ታላቁ ይባላሉ። ታላቁ የእግዚአብሔር አገልጋይም አይደለም። ታላቁ እግዚአብሔር ብትሉ አይሻልም? ቢኮዝ እንደዚህ ስለሆናችሁ አያችሁ። እነዚህ ሰዎች እኛ እግዚአብሔር ነን ብለው ሰዎች ከሚያመልኩት ከጌታ በላይ ራሳቸውን ከፍ አድርገው ያስቀመጡ ራሱን በራሱ ጊዜ ሊገለጥ ያለው ያ የዓመፅ ሰው መንገድ ጠራጊ ሐሰተኛ ነቢያቶች ናቸው። ሰዎች እኛ ከምናመልከው ከኢየሱስ በላይ ራሳቸውን ከፍ አድርገዋል። አለቅ። እኛ የምናመልከው ኢየሱስ እንደዚህ አይደለም። ከእሱ ጋር የሚገባ ሀለወት ማለት ያ ጉባኤ ባዶ ነው። እናንተ ምንም እግዚአብሔር በእናንተ ውስጥ አይኖርም፣ የለም። ለዚህም ነው ስትሳለሙ፣ ስዳሰሱ፣ ስታመልኩት የነበረው። ወዳጆች ምን ልበላችሁ፣ ከማመልከው ጌታ በላይ ራሱን ከፍ ያደረገ ሰው እያየው ይሄ እግዚአብሔር ሰው ነው እንዴት ልበለው? ጌታዬ እንኳን እንደዚህ እኮ አልሆነም። ሐዋርያቶቹም እንደዚህ አልነበሩም። የጴንጤ አገልጋዮችም እንደዚህ አይደሉም። ብዙ አገልጋዮችን ንቃችሁ በራሳችሁ ላይ ሰይጣንን ላነገሳችሁ ይልባኝላችሁ። እንደው እስኪ መች ነው ግን የምትነቁት ማለቴ ነው? አሁን አብዛኛውን እየነቃ አይደለም፣ ኦልሬዲ ነቅቷል ብለን እናስባለን እንጂ እየነቃ ህዝብ የለም ነው። መች ነው የምትነቁት? መች ነው እግዚአብሔርን ወደ መፍራት የምትመጡት ወገኖች? አሁን እንዴት አድርገስ አንተ ለንጉሱ ለእግዚአብሔር በሰገድክበት ልክ ኦኬ ለሰው እንዴት ታጨበጭባል? ለሰው እንዴት ትሰግዳል? ምናልባት እንደው ከሰው እንኳን ማንቀላቀለው አይነት ሰው ነው ይሄ ሰውዬ። ምክንያቱም የሚሰራቸው ምግባር የሰው አይነት አይደሉም። ምክንያቱም የተደበቁ ብዙ ነገሮችን ማውጣት ይቻላል ስለዩ ጩፋ። በሚያሳዝን መልኩ ግን ህዝቡ አምልኮተ ሰብ ውስጥ ገብቷል። ሰውን እያመለከ ነው። ትሄዱና ለምን ለገብርኤል ትሰግዳለህ፣ ለምን ለማርያም ትሰግዳለህ ትላለህ። አንተ ሲው ለሰው እየሰገድክ አይደል ወይ? ያው መላእክት እኮ ክቡራን ናቸው፣ መናፍስት ናቸው። እነዚህ ሰው ናቸው፣ ፊዚካል በዲ ያላቸው ቁስ አካል የሆኑ ናቸው። እነዚህን እያመለከ አይደል ወይ? ምን ተለየ ከነሱ ነው? ለማርያም ክብር አይገባም ትልና ለሰው ክብር ሰጣል። ለሰዎች ለነገስታት ዝቅ አትበሉ፣ ለመላእክት ዝቅ አትበሉ ትልና ትመጣና ለዚህ ጎረምሳ ዱርዬ ትሰግዳለህ ማለት ነው። እናንተ ሰዎች የምትከፍሉት ዋጋ በጣም ከባድ ነው። የዋጃችሁን በደሙ የዋጃችሁን ጌታ ረስታችሁ ለሰው እየኖራችሁ ነው፣ ለሰው እየሰገዳችሁ ነው፣ ለሰው ጠበቃ እየቆማችሁ ነው፣ ለሰው ብላችሁ ሰውን እያሳሰራችሁ ነው፣ ለሰው ብላችሁ ሰውን እየሰደባችሁ ነው፣ ለሱ ብላችሁ ነው እኔንም ሰድቡኝ፣ ለሱ ብላችሁ ነው እታንጓጥጡኝ። ለእንደዚህ አይነት ሰው ማለት ነው የከበሬታን ወንበር ለሚፈልግ ክርስቶስን በላዩ ማንገስ ሲገባው ራሱ ክርስቶስ ላይ ነግሶ ራሱ በአምላክ ላይ አማልክት ሆኖ ትንንሽ አማልክት ናቸው። ያው እኔ ጋድ ነኝ ሲል ሰምታችኋል ጆናኒስ። ኦኬ አብዛኛውን የአፍሪካ አገልጋዮች እኔ አምላክ ነኝ ብሎ ነው የሚያስቡት። ትንንሽ አማልክት ነን ብሎ ነው የሚያስቡት። እዚህም ሀገራችን ውስጥም ከዛ ይዘው እንደመጡት ምንፍቅና ሰው ይሄ ነው ክርስትናችሁ አሁን እየሄደ ያለው። እናንተ ብዙ ሰዎች ናቸው እንግዲህ እዛ ጉባኤ ውስጥ የምታዩት 10,000 ሰው አይሆንም ብላችሁ ነው። 10,000 ሰው ቀልድ ነው ሲጠፋ ማየት በጣም ነው የሚያዝ ነው።
አሁን ወደ ህይወት መመለስ ብትችል ማንን ትመልስ ነበር? ኢየሱስ ክርስቶስ። ከዛ ምን ትለው ነበር? እንዴት ነው በመንፈስ ብቻ ምን ነው? ኤክስፕሌን። አሁን እኛ ስንወለድ ሁሉም ነገር እንፈልጋለን። ይሄ ሴት ልጅ እንፈልጋለን፣ ስራ እንፈልጋለን። ግን እሱ በስጋ ደግሞም ይሄን ቪዲዮ ወንጌል አማኝ ናችሁ በጠቅላላ ኮፒ ሊንክ ሪፖስት እያደረጋችሁ በዛሬው ቀንና ከሚቀጥሉት ቀናት ባሻገር እስከ መጨረሻችሁ ድረስ ይሄንን ቪዲዮ መሰረት አድርጋችሁ የክርስቶስ ኢየሱስን ከሞት ድል አድርጎ መነሳት እንድትመሰክሩልኝ ይፈልጋሉ። እንዲህ ያሉ ከዓለም የተኮረጀ ነገር እያመጡ ሌላ ነገር ከማድረግ ሌላ አክሽን እያደረጉ ሌላ ቪዲዮ ከመስራት ኢየሱስ ከሙታን ተነስቷል እያለን እንመሰክራለን። ምክንያቱም ይሄ የክርስትናችን ኮር ትምህርት ስለሆነ መጽሐፍ ቅዱስ ኢየሱስ ካልተነሳ ክርስትና እንደሌለ በአንደኛ ቆሮንቶስ ምዕራፍ 15 ላይ ይናገርልናል። ኢየሱስ አልተነሳም የሚል የትኛውም የሥጋ ለባሽን ሐሳብ በእግዚአብሔር ዕውቀት ላይ ቆመን እናፈርሳለን። መጽሐፍ ቅዱስ እንዳል መሰላችሁ ይሄን ነገር በጣም ሲያብራራ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይላል። ለክርስቶስ ለመታዘዝ አእምሮ ሁሉ እናስገዛለን ይላል። ኢየሱስ ክርስቶስ ከሙታን ተነስቷል። ባይዘው እንደ ሌሎች ቤተ እምነት መሪዎች እንዳይመስል። ምን ማለት መሰለ? ሌሎች ቤተ እምነት መሪዎችን ሾፍ ብታረፍ መቃብራቸውን ወይ አጽማቸውን ታገኛለህ። የታሪክ መጽሐፍ ብታገላብጥና የሆኑ ነገሮችን ኮሜንተሪዎችን ብታረፍ ሰዎቹ ሞተው እንደበሰበሱና ድጋሚ እንዳልተነሱ የዓይን ምስክሮች የሆኑ ሰዎችን ጽሑፍ ልታገኝ ትችላለህ። ኢየሩሳሌም አካባቢ ጎራ ብለህ ግን አንድ መቃብር ብቻ ባዶ ታገኛለህ። እንዲህ ስታይ የለም። ሕያውን ከሙታን መካከል ለምን ተፈልጉታላችሁ ተብሎ በመጽሐፍ ቅዱስ ማቴዎስ ላይ እንደተገለጠ ሁለቱ ሴቶች የኢየሱስን ክርስቶስን አስክሬን እንደለመዱት ሽቶ ሊቀቡ ሲመጡ መጽሐፉ መልአኩ ምን አለ? እንደተናገረ ተነስቷል። ሕያውን ከሙታን መካከል ለምን ተፈልጉታላችሁ? ባይዘው የኢየሱስ ሌላኛው ስሙ ሕያው እንደሆነ ታውቃላችሁ። ዮሐንስ ራዕይ ምዕራፍ 1 ከቁጥር 5 ላይ እንደዚህ ይላል። ዮሐንስ በእስያ ላሉት በሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድርም ነገስታት ገዢ ሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የኢየሱስ ሌላኛው ስሙ ሕያው ነው። እሺ የኔ አምላክ ሕያው ነው። መቃብር የማይዘው ብቸኛው አምላክ ኢየሱስ ይባላል። ኢየሱስ አልተነሳም የሚል ነገር ከመጣ ክርስትና የለም ማለት ነው። እኛ ደግሞ በዚህ ጉዳይ ስብሰባ እንቀመጥም። በነገራችን ላይ መጽሐፍ ቅዱስ እንደዚህ ይላል። እኔ ላንብብላችሁ ሌላ ስፍራ ላይ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 13 ላይ ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳም፣ ክርስቶስም ካልተነሳ እንግዲህ ስብከታችን ከንቱ ነው ይላል። እኛ ደግሞ ከንቱ የሆነ ስብከት የለንም። እዚሁ ደግሞ 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ኢየሱስ ከሞት ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ሌላ ቦታ እንደዚህ ይላል ጌታ። አንደኛ ቆሮንቶስ ምዕራፍ 15 ከፍ ብላችሁ ታለፉ። እኔ ደግሞ የተቀበልኩትን ሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአተኞች ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12 ከዚያ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነሱም የሚበዙ እስካሁን አሉ፣ አንዳንዶቹ አንቀላፍተዋል። የኢየሱስ ትንሣኤ ሕያው ምስክር የሆንን እኛ መንፈስ ቅዱስ በውስጣችን አለ። ይሄንን እውነት እንመሰክራለን። ኢየሱስን ሞት አልያዘው፣ መቃብር አልያዘው። ለዛ ነው መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሞት ተጣርቶ ተጠየቀ። ሞት ሆይ መውጊያ የታል? ድል መንሳት የታል? ኦልሬዲ ኢየሱስ ሰብሮታል ሞትን። ለአንዴና ለመጨረሻ ጊዜ ኢየሱስ ሞትን ገንጥሎ ተነስቷል። በሞት ላይ ስልጣን ያለውን ያንን የሞትን አለቃ የነበረውን አጥፍቶታል፣ አንስቶታል። ማዕረጋቸውን ቆራርጠው እርቃናቸውን አደባባይ ላይ ቆሟል። ኢየሱስ የኔ ጌታ ሞትን ድል አድርጎ የተነሳ ብቸኛው ንጉሥ ነው። ትንሣኤ ማለት ለክርስትና ዋና ኮር ትምህርታችን ነው። ኢየሱስ ተነስቷል። በእግዚአብሔር ቃል ላይ የሚነሱ የትኛውን እውቀቶችን እናፈርሳለን። መጽሐፍ የሚለው ብዙ ነገር አለ፣ እርሱንም እነግራችኋለን። ቆላስይስ ምዕራፍ 1 ላይ እንደሚታቀላችሁ ምዕራፍ 1 ቁጥር 18 ላይ እርሱም የአካሉ ማለት የቤተክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ የመጀመሪያው ከሙታን በኩር ነው። ኢየሱስ ከሙታን በኩራት ሆኖ ተነስቷል። ማንም ከሞት አልተነሳም ከኢየሱስ ውጪ። ማንም ባይዘው በትንሣኤ ካልተነስቶ በአባቱ ቀኝ ያለ ማንም የለም። ኢየሱስ ብቻ ነው ሞትን ድል አድርጎ የተነሳው። ሌሎቻችን ኢየሱስ ዳግም ሲመጣ በክርስቶስ ሆነን ያንቀላፋን ሁሉ እንደ አዲስ ነው የምንቀሰቀሰው። አንቀላፍቷል፣ ተኝቷል። ሞትን ድል አድርጎ የተነሳ ከኢየሱስ ውጪ ማንም የለም። እንደዚህ አይነት ትምህርቶችም መጽሐፍ ቅዱሳዊ ስላልሆኑ እናፈርሳቸዋለን። ኢየሱስ ክርስቶስ ሞትን ድል አድርጎ በሶስተኛው ቀን ተነስቷል። የክርስትናችን ቁልፍ ትምህርታችን ይሄ ነው። ኢየሱስ ሞተ ተቀበረ ብቻ ብለን አናቆምም፣ ተነስቷል ብለን እንመሰክራለን። ይሄንን ጌታ ኢየሱስ ይባረክ። ምናልባት ብዙዎች እንግዲህ የተሰናከሉበት ያው ኢየሱስ ማን ነው በሚለው ትምህርቱ ላይ ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እናንተ ሕዝቡ እኔን ማን ይሉኛል አለ። ሰዎች እኔን ማን ይሉኛል፣ የሰውን ልጅ ማን ይሉታል ብሎ ሲጠይቅ ጌታ ኢየሱስ ቅዱስ ጴጥሮስ መንፈስን ተሞልቶ አንተ የሕያው የእግዚአብሔር ልጅ ነህ። ሕያው ማለት ለዘላለም የሚኖር ማለት፣ ሕያው ማለት ዘላለማዊ ማለት ነው። ከሙታን የተነሳ ከሙታን በኩር የሆነ ክርስቶስ ነው። እግዚአብሔርም ከሙታን አስነሳ። ለስጋው መበስበስን አልሰጠውም። ኢየሱስ ከሙታን ተነስተዋል። እንደውም ሲጀመር ኢየሱስ ከሙታን ካልተነሳ ስብከታችን ከንቱ ነው ያለው ቅዱስ ጳውሎስ። እንግዲህ ብዙ ሙስሊሞች እነዚህ ሙስሊሞች ይሁኑ ምን ይሁኑ አልገባኝም እኔ። ምክንያቱም ሙስሊሞች ናቸው ኢየሱስ ክርስቶስ እንደሞተ እንደተሰቀለ የማያምኑት። ምናልባት አንዳንድ የእስልምና ሴክቶች የሚያምኑ አሉ። እንደሞተ አህመድያ የሚባል የእስልምና ሴክት ያምናል ክርስቶስ ኢየሱስ ሞትን እንደሞተ ማለት ነው። አሁን የምናየው ቪዲዮ እንግዲህ በጣም ጠቃሚ ነገር ነው። ምንድነው ይሄ ቪዲዮ የሚያሳየን? መጽሐፍ ቅዱስ ይሄ በስልክ ላይ የሚጫነው አፕሊኬሽን ወይም ሶፍት ኮፒው በጣም የተሳሳቱ ትምህርቶች እንዳሉትና ከዚህኛው ከሃርድ ኮፒ በእጃችን ላይ ካለው መጽሐፍ በጣም የተለያየ ሀሳብ እንዳለው የምትነግረን እህታችን አለች። እሱን ቪዲዮ አንዴ እንየው እስኪ። መጽሐፍ ቅዱሳቸውን በሶፍት ኮፒ የምታነቡ ሰዎች ጠጋ በሉ። ምክንያቱም እዚህ ውስጥ ያለው ነገር በጠቅላላ እዚህ ውስጥ አለ ብላችሁ ከሆነ የምታስቡት በጣም እንደተሳሳታችሁ እኔ ስለተሳሳትኩ ላሳያችሁ ፈልጌ ነው። መጽሐፍ ቅዱሳቸውን በአብዛኛው በሶፍት ኮፒ የሚያነቡ ሰዎች ካሉ ደግሞ ላኩላቸው።
ማቴዎስ ወንጌልን እያጠናው ነበርና ምዕራፍ 1 ላይ ከዛ የሆነ አንድ ቁጥር በጣም ውስጤ ይነካኝ። ምን የሚለው መሰላችሁ? ንጉስ ዳዊትም ከኦሪዮ ሚስት ሰለሞንን ወለደ ይላል። የኦሪዮ ሚስት ቤርሳቤህ ናት። ጀስት ወይ ደግሞ ንጉስ ዳዊት ወለደ ማለት ይችል ነበር መጽሐፍ ቅዱስ። ነገር ግን አንደኛ ነገር ይሄ ዘር የመጣው ከምህረትና ከእግዚአብሔር ጸጋ እንጂ ዳዊት ምን ያህል ኃጢአተኛ እንደነበር የሚያሳይ ክፍል ነውና ሙሉ አዲስ ኪዳንን የሚገልጽ ነጥብ ነው ብዬ ነው የማስበው። ከኦሪዮ ሚስት ሰለሞንን ወለደ የሚለው ነጥብ ማለት ነው። ከዛ ይሄ ነገር በጣም ነክቶኝ ለሆነ ሰው ሌላ ቦታ እያወራው ነበርና ይሄ ሃርድ ኮፒውን አልያዝኩም ነበርና ከዛ ሶፍት ኮፒውን ወጣ አደረኩኝና የሚገርም ነው ብዬ ከዛ ማቴዎስ 1 ከዚህ ከሶፍት ኮፒ ላይ አፕሊኬሽን አሳያችኋለሁ። የታወቀ አፕሊኬሽን ሁላችንም እጅ ላይ ያለ አፕሊኬሽን ነው። ወስጄ ሳየው እሴይም ንጉስ ዳዊትን ወለደ ይልና ሰለሞንን ሮብዓምን ወለደ ብለው ምንም አይነት ይህንን የሚገርም ብዙ ነገር ውስጡ የያዘ ቨርስ ማለትም ከኦሪዮ ሚስት ሰለሞንን ወለደ የሚለውን ቃል የለም። እኔ ጋር ብቻ ይሆን እንዴ ብዬ ይህንን ቃል ላካፈለው የነበረው ሰው እስኪ አምጣ ሶፍት ኮፒ ይሄን ብዬ ሳይ የለም። ወገኖች እኔ ይሄን የሌለው ለኔ ሊሆን ይችላል፣ ግን ስንት ነገር ይሆን እዚህ መጽሐፍ ቅዱስ ኖሮ እዚህ መጽሐፍ ላይ የሌለው። ራሳችንን ሁላችንን ልንፈትሽ ይገባናል። ምክንያቱም ሁላችንም እችን ነው እያንጠለጠለን እየሄድን ያለው። ይሄ ኦልሬዲ እየተረሳ እየጠፋ ነው ማለት ይቻላል። ቤተክርስቲያን ስንሄድ እችን ነው የምናንጠለጥለው። ይሄ ተረስቷል፣ ይሄ ጠፍቷል፣ ይሄንን ማንበብ ቀርቷል። ግን እዚህ ውስጥ ትልቅ ነገር እንዳለ ልነግራችሁ ስለፈለኩ ነው። ስለዚህ እናንተ ምን ታደርጉልኛላችሁ? እችን ሁልጊዜ ለሚያነቡ ሰዎች እችን ቪዲዮ ሼር በማድረግ የእግዚአብሔርን ስራ ስሩ። ተባረኩ። ኦኬ እንግዲህ ይሄንን ማስተዋል ይኖርብናል። እንደዚህ አይነት ሶፍት ኮፒዎችን ስንጠቀም ጥንቃቄ ብናደርግ ጥሩ ነው። መጽሐፍ ቅዱስ በሃርድ ኮፒ መኖሩ በጣም ጥቅም አለው። ምክንያቱም ይሄ ኮፒ ከኮፒ ሲደረግ ከቁጥር ቴክስት ሊጠፋ ይችላል፣ ቴክስቱ ሊወጣ ይችላል። ስለዚህ ጥንቃቄ ማድረግ መልካም ነው። ቅድስት ሀገር ኢትዮጵያ፣ የተባረከች ኢትዮጵያ፣ የተረገመች ወጣቱ እየተረገመ ድሃ የሚታረድበት ሀገር፣ ከዚህም ቢሲለው ከጀርባ የሚታረድበት ሀገር፣ የድሃ ደም የሚፈስበት ሀገር ኢትዮጵያ ይባላል። አዛውንት የማይከበርበት ድሃ፣ የድሃ ደም፣ ድሃን የምታስለቅሱ፣ ወጣት የምታሩ፣ በእግዚአብሔር ሳይሆን በዘራችሁ የምትወጣጠሩ፣ በእግዚአብሔር በፈጠራችሁ አምላክ ሳይሆን በዘራችሁ የምትተማመኑ እናንተ ወጣቶች የሰማይ አምላክ ይበቀላችኋል። የኔ እግዚአብሔር አይደለም፣ እናንተ ካልተበቀለ የኔ አምላክ የማመልከው አምላክ ፍትህ እንደሆነ የለም። የኔ አምላክ አይደለም። እወራረድባችኋለሁ ከእግዚአብሔር ጋር። እናንተ ወጣቶች የተረገማችሁ ሀገር፣ ጭራሽ ላይ በላይ ሰው እንደዚህ መተራረድ ተጀመረ። የተቀደሰች ሀገር እደግምላችኋለሁ፣ የተረገመ ሀገር፣ ወጣቱ ባለስልጣኑ በእግዚአብሔር ሳይሆን በዘሩ የሚተማመንበት ትዕቢት የተወጣጠረበት ሀገር፣ የተባረከች ሀገር። እውነት እግዚአብሔር እኮ ሉዓላዊ ነው። እናንተ ወጣቶች በዘራችሁ የምትተማመኑ፣ በብራችሁ እንደዚህ ኩፈስ የምትሉ፣ በትዕቢት የተወጣጠራችሁ ትዕቢተኞች፣ እግዚአብሔር የማይፈራ ትውልድ፣ የከሰረ ትውልድ ኢትዮጵያ ይባላል። ፍትህ የሌለበት ሀገር ኢትዮጵያ። ሰው ተደፍሮ ዝም የሚባል፣ በብር የሚወጣ ህፃን ተደፍሮ ተገሎ ታንቆ ተገሎ ከነገ ወዲያ ከሁለት ከሶስት ቀን በኋላ የሚፈታበት ሀገር ኢትዮጵያ ይባላል። ከዛ የተባረከች ቅድስት፣ የተረገመች። እንደዚህ ነው የምንሄደው። እንደዚህ እየሄድን ሰው ጨረቃ ላይ ወጥቷል፣ እናንተ እንደዚህ ትሄዳላችሁ። ተረግማችሁ ቅሩ። እንደዚህ ያደረጋችሁ ወጣቶች ተረግማችሁ ቅሩ። እግዚአብሔር ልጅ ይስጣችሁ። በልጃችሁ ተሰቃዩ፣ እረግማችኋለሁ። የኔ አምላክ አይደለም ይበቃል። እንግዲህ ቪዲዮን እንዳያችሁት ነው፣ በሚያሳዝን መልኩ ማለት ነው። እንደዚህ እንግዲህ እርስ በርስ ሰው እየተጋደለ ነው የሚገኘው። አንዱ የራሱ ወገን ሆኖ አረደው ማለት ነው። አደባባይ ላይ ላይቭ ላይ በዚህ አይነት መልኩ አሁን ምንድነው እኛ እያልን ያለ ነው ማለት ወደፊት ምን ሊሆን ይችላል? በዚህ አይነት አትግደለኝ እባክህ ለእናቴ ልኑርላት እያለው አረደው፣ ገደለው ማለት ነው። መቼ ነው መገዳደልን የምናቆመው? መቼ ነው እግዚአብሔር መፍራት የምንጀምረው? እኛ ሰዎች አስፈሪ ነው። የሚቀጥሉ ጊዜያት አስፈሪ ነው የሚሆኑት። ትውልድ በዚህ መልኩ እየተቀጠፈ እየጠፋ ነው ያለው። በጣም ቀላል እየሆነ ነው። አዝናለሁ። እግዚአብሔር ይደርስልን። ሌላ ምለው ነገር የለም። አንድ ክርስቲያን እንግዲህ እንዳያችሁት ነው ፕሮግራሙን ይህን ይመስላል። ለብዙዎች እንዲደርስ ላይክ አድርጉት። እንዲሁም ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ፕሮግራም አገኛችኋለሁ። ሰላም ሁኑ።